ምን አይነት ጨዋታ ነው? በስማም እስከ 8 ሰዓት ተኩል ድረስ ቁጭ ብለን እያየ ነው። ሃቨርዝ ሰጣቸው፣ ሃቨርዝ ነሳ መልሶ። ማን ሃቨርዝ አገባላቸው። ፔናልቲ ሄዱ፣ ፔናልቲ ሳተባቸው። ማን ጀርመኖች ፔናልቲ ማለት ነው። በሁለት ፔናልቲ ስቶ እየተመሩ ነበር። ማን ከዛ እንዴት ካምባክ እንዳደረጉ አይታወቅም። ያኛው ልጅ ከጎሉ ውጪ መጥቶ ማኑኤል ኖየር ጀነራል ነው። እናቴ ትሙት መለሰው። ቀጥ ብሎ ነው ሄደው። ገብቷል አይደል? መጣና ጆናታን አንተ የተባለ ደደብ ሰውዬ በረኛ ኖየር ነው። ለምን እንደምደነግጠው? ማን እንዴ ፓራጓይ እኮ ናቸው። ለምን እንደምደነግጠው? እነዚህ ሰዎች ኳስ ምናምን አይደለም። እዛ ሃይድሮ ኤሌክትሪክ ፓወር ነው ያላቸው። ምንም እኮ የሚያውቁት ነገር የለም እኮ ኳስ ምናምን። ገብቷል? ሁለት ተጫዋች ይዘው እንደዚህ ያስነብሯል። ከጎሉ ውጪ ጠለዟ። ታዲያ ደንግጦ ማን ገሷት? ማኑኤል ኖየር እንደገና መጣ። ቆም አይደለም እንዴ ሊመልሰው ነው? አይመልሰውም አሉ። ሁለቴ እንዴት ይመልሰላችሁ? ማን ሌጀንድ አንዴ ነው። ሁለቴ እንዴት ሴቭ ሊያደርግ ይችላል? ማን ነው እሱ? ባትማን ነው ዴ? እንዴት እንደዚህ ደደብ ልትሆኑ ይችላላችሁ? ሙሲያላ፣ ቨርዝ፣ ሃቨርዝ ምና እንዳለ ያለበት ቲም እንዴት በፓራጓይ ይወድቃል? ማን ክሬዲት መስጠት አለብን ለፓራጓይ። በስማ ኧረ ይሄ አመት ልክ አይደለም ጀማ፣ አመቱማ ልክ አይደለም። ፓራጓይ እንዲህ ጀርመንን አሸነፈቻት ማንዬ በፔናልቲ። ኧረ ኃጢአት ነው። የ8 ጊዜ የዓለም ዋንጫ የፍጻሜ ተፋላሚ የሆነችው ጀርመን 4 ጊዜ ሻምፒዮን የሆነችው በዚህ መድረክ ላይ ጀርመን እንግዲህ ገና በውድድሩ መጀመሪያ የጥሎ ማለፍ 32 ቡድኖች ጨዋታ ላይ ተሸንፋ ከዚህ ውድድር ውጭ ሆነች። ማን ያምናል አሁን ይሄን? ማንዬ የዘንድሮ የዓለም ዋንጫ ሰዓቱም ልክ አይደለም፣ ውድድሩም ልክ አይደለም። ጀማው ብቻ ልክ ያልሆነ ነገር እንዳለን እየተሰማኝ ነው። እናንተስ ሀሳባችሁ ነገር ግን የሆነ ልክ ያልሆነ ነገር አለ። አዎ ሌሊት እያየን እኛም እየቃዠን ነው። ጀማ ግልጹ ነው መነጋገር ያለብን። ማን ወይኔ ጀርመን ለዋንጫ ስንጠብቃት ጉድ በለው ጋይስ። ፓራጓይ ምንድን ያስመለከተችን? ምን አይነት እብደት የሆነ ፔናልቲ ሹታውት ነበር የተመለከትነው። እንዲህ ልብ የሚያንጠለጥል ቁጭ ብድግ የሚያደርግ ፔናልቲ ሹታውት ማለት ነው። ፓራጓይ እንግዲህ ከጀርመን ጋር 1-1 መደበኛው የጨዋታ ክፍለ ጊዜ ተለያይታ ወደ ኤክስትራ ታይም አምርታ በኤክስትራ ታይሙም ምንም ጎል ሳይቆጠር እንግዲህ በፔናልቲ ሹታውት 4-3 ጀርመንን መርታት ትችላ ነበረ። በጣም እብደት የሆነ ፔናልቲ ሹታውት ነበር የተመለከትነው። ብቻውን ኤክስፕሌን ሊደረግ የሚገባ ማለት ነው። በዚህ ጨዋታ ላይ ፓራጓዮች በኢንሲሶ አማካኝነት 42ኛው ደቂቃ ላይ ጎል አስቆጥሮ የሚገርም መከላከል ነበር ሲያደርጉ የተመለከትናቸው። ከዛም እንግዲህ ጀርመን ጫና ፈጥራ ስትጫወት ነበረ። በካይቨርስ አማካኝነትም እንግዲህ 54ኛው ደቂቃ ላይ ጎል አስቆጥረው አቻ ማድረግ ቻሉ። ከዛ በኋላም ጫና ፈጥራ መጫወት ብትችልም እንግዲህ ጀርመን ተጨማሪ ጎል ማግኘት አልቻለችም ነበር። ወደ ኤክስትራ ታይም አምርቶም ጨዋታው ምንም ጎል ሊቆጠርበት አልቻለም። ታዲያ ወደ ፔናልቲ ሹታውት ካመራ በኋላ ነበር ነገራቶች እብደት የሆኑት ማለት ነው። የመጀመሪያውን ፔናልቲ ሹታውት ከሃቨርዝ ሲመታና እንግዲህ ይስታል በጀርመን በኩል ማለት ነው። ከዛ በኋላ ለሶስት ተከታታይ ፔናልቲ ሹታውት ፓራጓዮች አስቆጥረው ጀርመኖች ደግሞ 2 ፔናልቲ ሹታውት አስቆጥረው 3-2 ፓራጓዮች ሲመሩ ነበረ ማለት ነው። ታዲያ አራተኛ ፔናልቲም እንግዲህ ጀርመኖች አግኝተው ወልትማድ ፔናልቲውን ያመክንና ፓራጓዮች ጎሉን የሚያስቆጥሩት ከሆነ ወደ ቀጣዩ ዙር ማለፍ የሚችሉበት አጋጣሚ ይፈጠራል ማለት ነው። ታዲያ ያንንም ፔናልቲ ሳናብሪያ ሳይጠቀምበት ይቀርና አንድ ላስት ቻንስ ለጀርመኖች ይሰጣል ማለት ነው። እንግዲህ ልብ አድርጉ፣ በዚህ አጋጣሚ 3-2 ነው እየመሩ የሚገኙት ማለት ነው። የመጨረሻ 5ኛ ፔናልቲም እንግዲህ አሚሪ ያስቆጥርና ባልዌና በድጋሚ ማለት ነው ማሸነፍ የሚችሉበትን ፔናልቲ ሹታውቶች ፓራጓዮች ይስታሉ ማለት ነው። ባልዌና ነበር የመተው በፓራጓይ በኩል ማለት ነው። 2 ቻንስ አግኝተው ሁለቱንም ያመክናሉ ማለት ነው በፔናልቲ ሹታውት። ከዛ በቃ ነገራቶች ወደ ጀርመን እየሄዱ ያሉ ይመስል ነበረ። ጆናታን ታም እንግዲህ 6ኛውን ፔናልቲ መቶ ይስተዋል ማለት ነው። በቃ ነገራቶች ክሬዚ ነበር የሆኑት። ከዛ ካናሌ በፓራጓይ በኩል የመጨረሻውና 6ኛውን ፔናልቲ አስቆጥሮ እንግዲህ ወደ ቀጣዩ ዙር 4-3 ጀርመንን በፔናልቲ አሸንፈው እንዲያልፉ ማድረግ ችሎ ነበር። እብደት የሆነ ፔናልቲ ሹታውት ነበር የተመለከትነው። ጊል የፓራጓይ ግብ ጠባቂ 2 ፔናልቲዎችን ሴቭ ማድረግ ችሎ ነበር። ማኑኤል ኖየርም በወሳኝ ሰዓት 5ኛውን ፔናልቲ የፓራጓይን ሴቭ ማድረግ ችሎ ነበር። ለድል ባያበቃቸው ማለት ነው። ፓራጓዮች ማለት ነው ይሄንን ድል ማስመዝገብ የቻሉት በዓለም ዋንጫው የጥሎ ማለፍ ጨዋታ ለሁለተኛ ጊዜ ነው በታሪካቸው ማለት ነው። ጀርመን ደግሞ ለመጨረሻ ጊዜ በዓለም ዋንጫ ክሊንሺት አስጠበቀ የወጣችሁ መቼ እንደሆነ ታውቃላችሁ? 2014 አርጀንቲናን ባሸነፈችበት ጨዋታ ነበር። በማሪዮ ጎትሳ 1-0 ባሸነፈችበት የፍጻሜ ጨዋታ ላይ ነበር። ከዛ በኋላ ምንም ክሊንሺት በዓለም ዋንጫ ማስጠበቅ አልቻለችም ነበረ ማለት ነው። በጣም እብደት የሆነ ምሽት ነበር ፓራጓዮች ማሳለፍ የቻሉት። አይገባቸው ማለትም አይቻልም፣ ይገባቸዋል ጨዋታው ላይ ዘይውት ከገቡት እቅድ አንጻር ማለት ነው። ኤኒዌይ በ16ቱ ዙር እንግዲህ ፓራጓዮች የፈረንሳይና የስዊድን አሸናፊ የሚገጥም ይሆናል። ስለ ፓራጓይና ስለ ጨዋታው ምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ቢስሚላ ፓራጓይ እንደ ታጫጭብላችኋለሁ። በጣም ትችላላችሁ። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ጀርመን ተሰናበተች። ፋሚሊ በፔናልቲ ነበረ እድል አግኝተው ነበር። 2 ጀርመን ሳተ። ከዛም እነሱ 2 ሳቱ። ደግነቱ አላህ መጣው ታን ደሙ ሳት
ፓራጓዮች እድል እየሰጧቸው ነበር፣ ግን ጀርመኖች መጠቀም አልቻሉም። በረኛቸው ግን ይችላል የፓራጓይ እንግዲህ ትንሿ ፓራጓይ ትልቋን ጀርመን የ2022 ላይም እንደዚሁ ከምድብ ነው የወደቀችው። አሁን በርግጥ 32 ገብታ ነበር፣ ግን አይገናኝም እስኳዳቸው ታውቃላችሁ። አሁንም ቢሆን እኔ ጀርመን የትውልድ ጥረት አለ ብዬ አስባለሁ፣ ልክ እንደነ ጣሊያን ምናምን። ግን ቢሆንም ለፓራጓይ አያንስም ነበር። አሰልጣኙ ሀሳብ አንሶት ይሆን አላውቅም፣ ኒውየርን ጅል እያደረጉት ነበር። ፔናልቲው ላይ ራሱ በጣም ጨዋታው ያን ያህል ደስ የሚል ጨዋታ አልነበረም። ግን እንደዚህ አነስ ያለ ብሔራዊ ቡድን ሲያልፍ በማየት ምን የሚጣላው ብሔራዊ ቡድን የለም። ግን ፓራጓይ ስላለፉ በጣም ደስ ብሎኛል። እስቲ ጨዋታውን የተመለከታችሁ ካላችሁ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ